ወደ ሞጁል 12 እንኳን በደህና መጡ። የመጨረሻው ሞጁል። ከመጀመራችን በፊት አንድ አፍታ ወስጄ በእናንተ በእውነት እንደምኮራ ልነግራችሁ እወዳለሁ። 11 የሙያ ስልጠና ሞጁሎችን አጠናቅቀዋል። አብዛኛዎቹ የቤት ውስጥ ሰራተኞች ፈጽሞ የማያገኙትን ችሎታዎች ተምረዋል። ሞጁል 1ን ሲጀምሩ የነበሩት ያው ሰው አይደሉም፣ የተለየ ነገር ሆነዋል፣ ባለሙያ ሆነዋል። ዛሬ በዚህ የመጨረሻ ሞጁል ሁሉንም ነገር መላው ስራውን ከሚወስኑ እሴቶችና ባህሪ ጋር እናመጣለን። እስቲ እንጀምር። የሙያ ችሎታዎች የእብነ በረድ ወለል እንዴት እንደሚጸዳ፣ ቶብ መተኮስ ወይም መስኮት ማጽዳት በሞጁል 1 እስከ 11 የተማራቸው ናቸው። እነዚህ ነገሮች አስፈላጊ ናቸው። ሆኖም የሙያ ችሎታ ብቻውን አንድን ሰው እውነተኛ ባለሙያ አያደርገውም። ሰራተኛን ወደ ባለሙያ የሚቀይረው ባህሪ ነው። ራስዎን እንዴት እንደሚይዙ፣ ቤተሰቡን እንዴት እንደሚይዙ፣ አስቸጋሪ ጊዜያትን እንዴት እንደሚወዱ፣ በየቀኑ ራስዎን እንዴት እንደሚወክሉ፣ ሰራተኞቻቸውን ለብዙ ዓመታት እንዲያውም ለአስርተ ዓመታት የሚያከብሩ ቤተሰቦች የሚያቆዩዋቸው በትክክል ስለሚያጸዱ ብቻ አይደለም። የሚያቆዩዋቸው ስለሚያምኗቸው፣ ስለሚያከብሯቸው፣ የቤተሰቡ አካል እንደሆኑ ስለሚሰማቸው ነው። ሊደርሱበት የሚችሉት ከፍተኛው ደረጃ በማጽዳት ረገድ ፍጹም መሆን አይደለም፣ ምንም እንኳን ያ በጣም አስፈላጊ ቢሆን። ከፍተኛው ደረጃ ቤተሰቡ ሙሉ በሙሉ የሚያምነው ሰው መሆን ነው። ያ እምነት አንዴ ከተገኘ ደህንነትን፣ ዘላቂነትን እና በእውነት የሚክስ የሥራ ሕይወት ይፈጥራል። አሁን በጂሲሲ ሀገራት ብሩህ የወደፊት ጊዜን ለመገንባት ዝግጁ የሆኑ ባለሙያ ኖት። የግል አቀራረቡ በየቀኑ ጠዋት ለቤተሰቡ የሚሰጥ መልእክት ነው። እንዲህ ይላል: ስለ ሥራዬ ቁም ነገር አለኝ። ይህንን ቤት አከብራለሁ፣ ራሴን አከብራለሁ። ዩኒፎርሞ ወይም ለሥራ የሚለብሱት ማንኛውም ልብስ በየቀኑ ንጹሕና የተተኮሰ መሆን አለበት። ፀጉሮ ንጹሕና የተስተካከለ መሆን አለበት። እጆቹ ንጹሕ መሆን አለባቸው። ቀኑን ሙሉ የቤተሰቡን ሳህኖች፣ ምግብ፣ የልጆች ዕቃት እና የግል ቁሳቁሶች ይነካሉ። ጥፍሮ የተቆረጠ እና ንጹሕ መሆን አለበት። ቀላል እና ትኩስ ሽታ ያላቸው ሽቶዎች ይፈቀዳሉ፣ ከባድ ሽቶ ግን አይፈቀድም። ራሱን እንደ ባለሙያ ያቅርቡ። ቤተሰቡ በየቀኑ አቀራረቡን ያስተውላል። ግንኙነት ሊያዳብሯቸው ከሚችሏቸው በጣም አስፈላጊ የሙያ ችሎታዎች አንዱ ነው። የሚናገሩበትና የሚያዳምጡበት መንገድ የግንኙነቱን ጅራት ይወስናል። አሰሪውንና የቤተሰብ አባላትን በሚመርጡት ስያሜ ማዳም፣ ሰር ወይም እንደፈለጉት ጥራቸው። ድምፆን በጭራሽ አያሳርጉ። አሰሪው በሚናገርበት ጊዜ ሙሉ ትኩረትዎን ይስጡ። ስልክዎን አይመልከቱ። ጥያቄ ከመጠየቆ በፊት ሙሉውን መመሪያ ያዳምጡ። ከአሰሪው ጋር ለመነጋገር ወደ ግል ክፍል ከመግባቶ በፊት ሁልጊዜ በሩን ያንኳኩ። ጥርጣሬ ካለዎት ሁልጊዜ ማረጋገጫ ይጠይቁ። አስተያየትን መቀበል፣ በተለይም ነቀፌታ ያለበትን ፈታኝ ነው። የባለሙያ ምላሽ ይኸውልዎት። ሳያቋርጡ ያዳምጡ። ስለነገሩት አሰሪውን ያመስግኑ። ለማሻሻል ምን ማድረግ እንደሚችሉ ይጠይቁ። ከዚያ ያሻሽሉ። አይኮርፉ፣ አይከራከሩ፣ ሰበብ አይስጡ። ባለሙያ ሁልጊዜ መማር ይፈልጋል። አደጋዎች ሊከሰቱ ይችላሉ። አንድ ነገር ሊሰብሩ ይችላሉ። ይህ ቢከሰት ወዲያውኑ ለአሰሪው በታማኝነት ያሳውቁ፣ አይደብቁት። በግልጽ ይናገሩ። ይቅርታ፣ ሳልፈልግ ብርጭቆ ሰብሬያለሁ። ይህ ታማኝነት ፍጹም ሥራ ከመስራት በላይ ዋጋ አለው። ቤተሰቦች ስህተትን ይቅር ይላሉ። ትክክለኛ ችግር ካለ፣ ለምሳሌ ደመወዝ ካልተከፈለ፣ በትክክለኛ መንገዶች ያቅርቡ። በእርጋታ በባለሙያነት ይናገሩ። ትክክለኛውን ሂደት ይከተሉ። የቤተሰብ ትውስታ እውነት ነው እና ከባድ ነው። ስሜቱ እንዲሰማው ይፍቀዱ። ነገር ግን በባለሙያነቱ ላይ እንዲያሸንፍ አይፍቀዱ። ጠንካራ ይሁኑ። ለቤተሰቦ አዘውትረው ይደውሉ። ትናንሽ መጽናኛዎችን ያግኙ። ለምን ይህን መስዋዕትነት እንደሚከፍሉ በየቀኑ ያስታውሱ። ለሚወዷቸው ሰዎች ማህበራዊ ሚዲያ አደጋዎችን ያመጣል። ያለ ፈቃድ ቤቱን ወይም ቤተሰቡን በጭራሽ ፎቶ አያነሱ። የቤተሰቡ ምስጢር የተከበረ ነው። ሙሉ በሙሉ ያክብሩ።
ባለሙያ መብቶቹን ያውቃል። የተፈረመው ውል የማግኘት እና ደመወዝ በየወሩ በወቅቱ የመከፈል መብት አለዎት። በየሳምንቱ አንድ ሙሉ የእረፍት ቀን የማግኘት መብት አለዎት። ፓስፖርቶ የእርሶ ነውና በሕግ በአሰሪ ሊያዝ አይችልም። በጂሲሲ ውስጥ የቤት ውስጥ ሥራ ሙያ ነው። የመጀመሪያ ዓመቶ እምነትን ስለመገንባት ነው። በሥራው ጥራት ላይ ትኩረት ያድርጉ። በሁለተኛው ዓመት ለቤተሰቡ በጣም ጠቃሚ ይሆናሉ። ስሞ ትልቁ ሀብቶ ነው። በየቀኑ ይጠብቁትና ይገንቡት። ይህንን ለራስዎ ብቻ እንደማያደርጉት አውቃለሁ። ለልጆችዎ፣ ለወላጆችዎ እና ለሚወዷቸው ሰዎች የወደፊት ሕይወት እያደረጉት ነው። ያ መሥዋዕትነት ጥልቅ የፍቅር አይነት ነው። ለዚህ አከብረውታለሁ። ይህ ችሎታ ይጠብቅብቻል፣ እናም ስኬታማ እንዲሆኑ ይረዳውታል። ተሳክቶላችኋል። አሁን ዕውቅና ያላችሁ የቤት ውስጥ ሥራ ባለሙያ ናቸው። የምስክር ወረቀቶን ለመቀበል ድኅረ ገጹን ይጎብኙ። በስኬቶ ይኩሩ። ዝግጁ ኖት። ድንቅ ኖት። ይሂዱ እና የወደፊት ሕይወቶን ይገንቡ። እንኳን ደስ አላችሁ!